እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲስ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያያ ርዕስ የረጅም ጊዜ የጀርባ ህመም ወይም ክሮኒክ ባክ ፔን ሲንድሮም የሚለውን ይሆናል ማለት ነው። እንግዲህ ይህ በሽታ ብዙ ሰዎች ላይ በጣም የተለመደ የወገብ ህመም አይነት ነው። በተለይ በአረብ ሀገር የምትኖሩ እህቶች ላይ በጣም የተለመደ ህመም ነው። ምክንያቱም ለብዙ ሰዓት ቁማችሁ ስራ ስለምትሰሩ ለወገብ ህመም ወይም ለጀርባ ህመም የመጋለጥ እድላችሁ ከፍ ያለ ስለሚሆን ማለት ነው። ስለዚህ ይሄን ቪዲዮ ብዙ ሰዎች እንዳዩት ሼር፣ ላይክ ማድረጋችሁን አትርሱ። በመጀመሪያ ደረጃ የረጅም ጊዜ የጀርባ ህመም ወይም ክሮኒክ ባክ ፔን ሲንድሮም ስንል ምን ማለታችን ነው ወደሚለው ስንመጣ እንግዲህ አንድ የጀርባ ህመም ክሮኒክ ነው ለማለት ቢያንስ እስከ 3 ወር ጊዜ መቆየት መቻል አለበት። ከ6 ሳምንት እስከ 3 ወር መቆየት አለበት። ስለዚህ ይሄ ህመሙ ከ3 ወር በላይ የሚሆን ከሆነ ክሮኒክ ባክ ፔን ሲንድሮም እያልን እንጠራዋለን ማለት ነው። ብዙ ጊዜ ይሄ የህመም አይነት የሚከሰተው ደግሞ የአከርካሪ ዲስክ ጉዳት በሚኖርበት ሰዓት፣ የፌስት ጅማት ችግሮች በሚኖሩበት ሰዓት፣ የሳክሮ ኢሊያክ ጅማት ጉዳት በሚኖርበት ሰዓት፣ የፕሪፎርሚስ ጡንቻዎች ችግር በሚያጋጥምበት ሰዓት ይሄ ክሮኒክ ባክ ፔን ሲንድሮም እያልን የምንጠራው ወይም የረጅም ጊዜ የጀርባ ህመም ይከሰታል ማለት ነው። ስለዚህ ለዚህ የረጅም ጊዜ የጀርባ ህመም አጋላጭ ምክንያቶች ምንድን ናቸው? ዋና ዋና አጋላጭ ምክንያቶች የመጀመሪያው እድሜ ነው። እድሜ ከ40 ዓመት በላይ በሆነ ጊዜ የዚህ በሽታ የመከሰት እድሉ ከፍ ይላል ማለት ነው። ሌላኛው አጋላጭ ምክንያት እንግዲህ እና ብዙ ጊዜ የማናስተውለው አቀማመጣችን ነው። ትክክለኛ ያልሆነ አቀማመጥ በምንቀመጥበት ሰዓት ይሄ የጀርባ ህመም የመከሰት እድሉ ከፍ ይላል። ስለዚህ አንድ ሰው ወንበር ላይ ቢሮው ሊሆን ይችላል፣ ቤቱ ሊሆን ይችላል፣ በሚቀመጥበት ሰዓት ወገቡ በትክክል ቀጥ ብሎ ከጀርባ ሰፖርት ከሚያደርገው የወንበር ክፍል ስትሬት በሆነ መልኩና ሁለት እግሮቹ ደግሞ ጫማዎቹ መሬት ላይ በትክክል ያረፉ መሆኑን ማረጋገጥ ይኖርበታል ማለት ነው። ስለዚህ በዛ መልክ በትክክለኛው አቀማመጥ መንገድ ነው አንድ ሰው መቀመጥ ያለበት። አለበለዚያ ለወገብ ችግር የመጋለጥ እድሉ ከፍ ያለ ይሆናል ማለት ነው። ሌላኛው የክብደት፣ ይሄ ከፍተኛ ክብደት ያላቸው ወይም ከመጠን በላይ ውፍረት ያላቸው ሰዎች ለወገብ በሽታ የመጋለጥ እድላቸው ከፍ ያለ ነው። ምክንያቱም ወገብ ላይ ክብደቱ ጫና ስለሚያሳድር ማለት ነው። ሌላኛው እንግዲህ የስራ ባህሪ አንዳንድ ሰዎች ሙሉ ቀኑን ቁጭ ብለው የሚሰሩ ሊኖሩ ይችላሉ። የቢሮ ሰራተኛ ሊሆን ይችላል፣ ሌላም የከባድ መኪና አሽከርካሪዎች ሊሆኑ ይችላሉ። እነዚህ ሰዎች ቀኑን ሙሉ ቁጭ ስለሚሉ እነዚህ ሰዎች ላይ የጀርባ ህመም የመከሰት እድሉ ከፍ ያለ ይሆናል ማለት ነው። ሌላኛው ብዙ ጊዜ አንዳንድ ሰዎችም ከቁጭ ከማለት በተጨማሪ ለረጅም ሰዓት ቁመው ስራ ሊሰሩ ይችላሉ። በተለይ አረብ ሀገር ያላችሁ እህቶቼ ልብስ እያጠባችሁ ሊሆን ይችላል፣ እየተኮሳችሁ ሊሆን ይችላል። ከአንድ ቦታ ለረጅም ሰዓት ቁሞ ስራ በሚሰራበት ሰዓት ለዚህ በሽታ የመጋለጥ እድል ከፍ ይላል ማለት ነው። የአካል ብቃት እንቅስቃሴ አለማድረግ፣ ብዙ ሰዎች እንግዲህ ቁጭታን የሚያበዙ ሰዎች ላይ ይሄም ይከሰታል። ስለዚህ የአካል ብቃት እንቅስቃሴ ማድረግ የወገብ ህመምን ይቀንሳል ማለት ነው። ሌላኛው ጉዳት፣ ከዚህ በፊት ያጋጠመ ጉዳት ካለ ጀርባ አካባቢ በአደጋ ሊሆን ይችላል፣ ሰው ወድቆ ሊሆን ይችላል። እነዚህ አይነት ጉዳቶች ካሉ የጀርባ ህመም የመከሰት እድሉ ከፍ ያለ ይሆናል ማለት ነው። ሌላኛው እና ብዙ ጊዜ የማናስተውለው የአእምሮ ጭንቀት ያለባቸው ሰዎች ድብርት ሊሆኑ ይችላል። እነዚህ አይነት ችግሮች በሚኖሩበት ሰዓት ለጀርባ ህመም የመጋለጥ እድል ከፍ ይላል። እንደውም የጀርባ ህመም ያለባቸው ሰዎች ያባብሰዋል፣ ህመሙን የማባባስ እድሉም ከፍ ይላል ማለት ነው። ሌላው መጠጥ ነው። መጠጥ ጡንቻ ላይ የራሱ የሆነ ችግር ስለሚያደርስ የወገብ ህመምን ሊያስከትል ይችላል፣ ከመጠን በላይ አልኮል መውሰድ ማለት ነው። እነዚህ እንግዲህ ዋና ዋና ሪስክ ፋክተር ወይም አጋላጭ ምክንያቶች ናቸው። ይሄ በሽታ በሚከሰትበት ሰዓት ሊታዩ የሚችሉ ምልክቶች ምንድን ናቸው? ከስሙ እንደምንረዳው የወገብ ህመም ነው። ስለዚህ ዋና መገለጫው ምንድን ነው? ወገብ በተለይ
የታችኛው የጀርባ ክፍል ላይ ከፍተኛ የሆነ ህመም ይኖርና ወደ እግር ራዲየት ሊያደርግ ይችላል ወይም ወደ እግር ሊሄድ ይችላል ህመሙ ማለት ነው። ሌላው የእግር አካባቢ ድካም ሊኖር ይችላል። ድንዝዝ ማለት፣ የእግር መዛል፣ እነዚህ አይነት ነገሮች እንደ ምልክት ሊሆኑ ይችላሉ። የጡንቻ ጭንቀት ሊኖር ይችላል። የጀርባ ጡንቻን በምናይበት ሰዓት ጥንክሬ ማለት ነገር ይኖረዋል። ባልተለመደ ሁኔታ መደንዘዝ ይኖራል እዛ ጀርባ አካባቢ። እነዚህ አይነቶች ምልክቶቹ ሊኖሩ ይችላሉ። ከህመሙ ጋር ተያይዞ ደግሞ የእንቅልፍ ማጣት ሊኖር ይችላል ማለት ነው። እነዚህ ዋና ዋና መገለጫ ናቸው። ከዛ በተጨማሪ የአካል ድካም፣ አንዳንድ ሰዎች ከዚህ በፊት ሲሰሩ የነበረውን ስራ በአግባቡ አለመስራት፣ የስራ አፈጻጸም መቀነስም ሊያሳዩ ይችላሉ ማለት ነው። እነዚህ ዋና ዋና ምልክቶቹ ናቸው። ዋና የህክምና ዘዴዎቹ ምንድን ናቸው ወደሚለው ስንመጣ የመጀመሪያው እንግዲህ የአካል ብቃት እንቅስቃሴ ሰውየው እንዲያደርግ ማድረግ ነው። ከዛ በተጨማሪ ፊዚዮቴራፒ፣ ቀለል ያሉ የአካል ብቃት እንቅስቃሴዎችን መከራሉ። መራመድ ሊሆን ይችላል፣ ዋና ሊሆን ይችላል። እነዚህ አይነት ነገሮች ሪከመንድ ይደረጋሉ። ከዛ በተጨማሪ ፊዚዮቴራፒ ማለት ነው። ሌላኛው እንግዲህ መድኃኒት አንቲ ኢንፍላማቶሪ ድረግስ የምንላቸው አሉ። ህመሙን ሊያስታግሱ የሚችሉ መድኃኒቶች መወሰድ አለባቸው። አለበለዚያ ህመሙ እያለ ዝም የምንል ከሆነ እየተባባሰ ይሄድና ለውስብስብ ችግሮች ሊያጋልጠን ይችላል ማለት ነው። እነዚህ የህክምና አማራጮች አሉ ማለት ነው። ሌላኛው እንግዲህ አኳፓንክቸር የምንላቸው ማሳጅ ባይዘዌ በጣም ለወገብ ህመም በጣም ጥሩ መፍትሄ ነው እና ሪከመንድ ይደረጋል። ዮጋ የምንላቸው አሉ። እነዚህ ዮጋ ባህላዊ የሆኑ ህክምናዎች ናቸው። እነዚህ አይነት ነገሮችን በማድረግ በቀላሉ መታከም ይቻላል ማለት ነው። እንግዲህ ከበድ እያለ ከሄደ እንግዲህ በጡንቻ ወይም በደም ስር ውስጥ ሊሰጡ የሚችሉ ምኖች አሉ፣ ህክምናዎች አሉ፣ በኢንጀክሽን መልክ ማለት ነው። ስለዚህ ኤፒዱራል ስቴሮይድ የምንላቸው አሉ፣ እነሱ ሊሰጡ ይችላሉ። ከዛም እየከፋ ከሄደ የቀዶ ጥገና ህክምና ሊደረግ ይችላል ማለት ነው። ስለዚህ እነዚህ የህክምና አማራጮቹ ናቸው። የሚከተሉ ውስብስብ ችግሮች ምንድን ናቸው? ህመሙ እየተሰማን በጊዜ እነዚህ የህመም ማስታገሻዎችን ካልወሰድንና በጊዜ ካልታከምን ሊያጋጥሙ የሚችሉ ችግሮች፣ የመጀመሪያው እንግዲህ አርትራይተስ ነው። የአጥንትና ጡንቻ እንቅስቃሴ መቀነስ ሊኖር ይችላል። የነርቭ ጉዳት ስፔሻሊ ስፓይናል ስቴኖሲስ እና ዲስክ የምንለው የዲስክ መንሸራተት ሊያጋጥም ይችላል። እሱ ከሆነ እንግዲህ ከፋ ያለ ችግር ይኖራል ማለት ነው። ሌላኛው ኦስቲዮፖሮሲስ የምንለው የአጥንት መሳሳትና በቀላሉ መሰበር፣ እንደዚህ አይነት ነገር ሊያጋጥም ይችላል። የጡንቻ ጭንቀት ሊኖር ይችላል እና እነዚህ ውስብስብ ችግሮች ናቸው። ስለዚህ በሽታው እንደተከሰተ ቶሎ የህክምና አገልግሎት ማግኘት ግድ ይላል ማለት ነው። እንግዲህ በመጨረሻ የምናየው እንዴት እንከላከለው ነው። የመከላከያ ዘዴዎቹ ቅድም እንደተነጋገርነው ህክምናው ላይ እንቅስቃሴ ማድረግ። ስለዚህ በየቀኑ ቢያንስ ለ20 ደቂቃ እንቅስቃሴ ማድረግ የጀርባ ህመምን ሊያስታግስ ይችላል ማለት ነው። ወይም መከላከልም እንችልበታለን ማለት ነው። ትክክለኛ የሆነ አቀማመጥን መቀመጥ። ከዛ በተጨማሪ ክብደት መቀነስ። በከፍተኛ ክብደት ያላቸው ሰዎች ክብደት መቀነስ መቻል አለባቸው። አልኮል መቀነስ መቻል ይኖርብናል። ከዛ በተጨማሪ ስትረስን ወይም አላስፈላጊ የሆነ ጭንቀትን ማስወገድ። ምክንያቱም እነዚህ በከፍተኛ ደረጃ ምን ሊያስከትሉ ይችላሉ? የወገብ ህመምንም ሊያመጡ ይችላሉ። በሽታውንም የወገብ ህመም ካለ ሊያባብሱ ስለሚችሉ እነዚህ ነገሮች ማስወገድ ይኖርብናል ማለት ነው። ለዛሬ ያለኝ ይህንን ይመስላል። ስላዳመጣችሁን እጅግ አድርጌ አመሰግናለሁ።